ሰላምና ፍቅር በያላችሁበት ይረሳችሁ የተከበራችሁና የተወደዳችሁ የሰዓቱን መረጃዎች ወርናንተ እናስደምጣለን። በቅድሚያም አርዕስተ ዘገባዎቹን በሸዋ አዲስ የፋኖ ውህደት ተፈጥሯል። የአማራ ፋኖ ብሔራዊ ኃይል በሸዋ አድማሱን አስፍቶ ውህደቱን ይፋ አድርጓል። የአማራ ፋኖ አንድነት አሁንም ተጠናክሮ እየቀጠለ ሲሆን በተገንጣይነት የቆዩ ኃይሎችም ወደ አንድነት አደረጃጀቱ እየገቡ ሲሆን ዛሬ በሸዋ አንድነቱ ዳግም ተበስሯል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በጎንደር ዙሪያ ወረዳ በሰባት አቅጣጫ ገብቶ የነበረ ያገዛዙ ኃይል ከባድ አጸፋዊ ምላሽ ማስተናገዱ ተጠቁሟል። በሌላ በኩል የክልሉ ርዕሰ መስተዳደር የጭንቅ ቀን ደራሽ የመከራ ቀን አሻጋሪ ሙሴዎቻችን ሲሉ የሚጠሯቸው የአድማ ብተና አባላት እየተናዱ ወደ ፋኖ መቀላቀላቸውን ቀጥለዋል። ከ280 በላይ ያረጋ ከበደ ኃይሎች ጉዞ ወደ ፋኖ አድርገዋል። በተጨማሪም የብልጽግና ኃይሎች በፈጸሙት ጭፍጨፋ እናቶች መገደላቸው ተመላክተዋል። መረጃዎቹን ከያውዳቸው አዘጋጅተናቸዋል፣ ታደምጧቸዋላችሁ። ከአገዛዙ ግብርና ቢሮ የተረከብነው ምርጥ ዘር መብቀል የማይችል ሆኖ አገኘ ነው ሲሉ አርሶ አደሮች ተናግረዋል። ምርጥ ዘር በሚል ለአርሶ አደሮች እየተከፋፈለ ያለው ዘር አክሳሪ እንደሆነባቸው ነው አርሶ አደሮቹ ያስታወቁትም። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ አብራችሁን ስትቆዩ የዩቲዩብ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር እንዲሁም ገንቢ ሀሳብ አስተያየታችሁን ኮሜንት ሳጥን ላይ ያስቀምጡልን። ወደ ዝርዝር መረጃዎችን አለፍን። በሸዋ አዲስ የፋኖ ውህደት ተፈጥሯል። የአማራ ፋኖ ብሔራዊ ኃይል በሸዋ አድማሱን አስፍቶ ውህደቱን ይፋ አድርጓል። የአማራ ፋኖ በሸዋ አንድነት የሚል አዲስ ውህደት ከ2 ሳምንት በላይ ሲደረግ የነበረው የቀድሞ የአማራ ፋኖ በሸዋ ሙሉ እዙና ከሸዋ ጠቅላይ ግዛት ተገንጥለው ከመጡት 7 ለ70 ክፍለ ጦር ቀስተን ህብ ብርጌድ በደራ የሚንቀሳቀሰው በፍቃዱ በላይ ክፍለ ጦር እነዚህ ሶስቱ ከሸዋ ጠቅላይ ግዛት የወጡት ከአማራ ፋኖ በሸዋ ጋር ውህደት ፈጽመው አዲስ ስያሜ ለድርጅታቸው ሰጥተዋል። ውህደቱን ለመፈጸም ከ2 ሳምንት በላይ ተወያይተው በመጨረሻም ስምምነት ላይ በመድረስ ለውህዱ ድርጅትም አዲስ ስያሜ ሰጥተዋል። የአማራ ፋኖ አንድነት በሸዋ ይህ ማለትም የአማራ ፋኖ ብሔራዊ ኃይል እንደተጠበቀ ሆኖ በሸዋ የሚንቀሳቀሱበትን ውህደት ስያሜ በስምምነታቸው መሰረት አዲሱን ውህድ ኃይል ዋና ሰብሳቢ ኢንጂነር ደሳለኝ ሲያስብ ሸዋ እንዲመራው አድርገዋል። ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ሆኖ እንዲሁም የሸዋ ቀጠናን ሰብሳቢ ሆኖ እንዲመራ ተደርጓል። የቀድሞ የሸዋ ጠቅላይ ግዛት ዘመቻ መምሪያ ፋኖ ኢሳያስ ደመቀ ምክትል ሆኖ እንዲመራ አርበኛ ሽመልስ ንጉሴ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የሰው ሀብት አስተዳደር መምሪያ ኃላፊ፣ አርበኛ ንጉሴ መሪ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ትምህርትና ስልጠና መምሪያ ኃላፊ፣ አርበኛ ኤፍሬም ባየ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል ፖለቲካ ዘርፍ መምሪያ ኃላፊ፣ አርበኛ ተፈሪ ወንደሰን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል የሰው ኃይል መምሪያ ኃላፊ፣ አርበኛ አበራ ምንጉዴ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል ጥናትና ስትራቴጂ መምሪያ ኃላፊ፣ አርበኛ ስለሺ አበራ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ዘመቻ መምሪያ ኃላፊ፣ አርበኛ ሽፈራው እያሱ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል ሀብት አሰባሳቢ መምሪያ ኃላፊ ሆነው እንዲመሩ ተመድበዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን በመረጃችን ስንቀጥል በጎንደር ዙሪያ ወረዳ በሰባት አቅጣጫ ገብቶ የነበረ ያገዛዙ ኃይል ከባድ አጸፋዊ ምላሽ ማስተናገዱ ተጠቁሟል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የአጼዎቹ ክፍለ ጦርን ለመክበብ በሰባት አቅጣጫ 30 ኦራልና 5 ዙ 23 መሳሪያ ጭኖ ገብቶ ከባድ ጥቃት አስተናግዶ ሬሳና ቁስለኛ የሆነው ያገዛዙ ቡድን የአርበኛ ዘመነ ምረት ቤተሰብ የሆኑ 10 ንጹሃን ግለሰቦችን ንብረት አውድሞ መውጣቱን የክፍለ ጦሩ የፖለቲካ ዘርፍ ኃላፊ አርበኛ ዘመነ ገልጿል። በማዕከላዊ ጎንደር ዙሪያ ወረዳ ዝንጋጅ ማርያም የአርበኛ ዘመነ የትውልድ ቦታ ወደ ሆነችው ልዩ ስሟ ሰረቀ ወደምትባል አካባቢ የገባው ይህ ቡድን በሰባት አቅጣጫ ፋኖን ከቦ እንደነበረም ተመላክቷል። እነሱም በአንድ አቅጣጫ 30 ኦራል ካስገባው ኃይል 50 ባሉን ካስወገዱ በኋላ ተገዶ እንዲወጣ አድርገውታል ተብሏል። በተጨማሪም የ5ና የ4 ዓመት ህጻናትን ጨምሮ 5 ንጹሃንን በግፍ የገደለው ይኸው ቡድን በሰባት አቅጣጫ ራሱን አድራጅቶና ኃይል ጭኖ ቢመጣም ሙትና ቁስለኛ ሆኖ ከመመለስ አለመዳኑ ተመላክቷል። ያገዛዙ ወታደሮች በፈጸሙት የከባድ መሳሪያ ድብደባ ወይዘሮ ውድየ ባልከው የተባሉ እናት ተገለዋል። የገዢው ብልጽግና ቡድን ወታደሮች ዛሬ ግንቦት 16 ቀን 2017 ዓ.ም በሸዋ ደራ ልዩ ስሙ አቡ ጉንዶ ተብሎ በሚጠራው ቀበሌ የከባድ መሳሪያ ድብደባ ፈጽመዋል። የአማራ ተወላጆች ብቻ የሚኖሩባቸው ቀበሌዎችን ባነጣጠረው በዚህ ጥቃት ወይዘሮ ውድየ ባልከው የተባሉ አንዲት እናት ሲገደሉ ህጻናትና አቅመ ደካሞችን ጨምሮ በርካታ ንጹሃኖች መቁሰላቸውን የአካባቢው ነዋሪዎች ተናግረዋል። ያገዛዙ ወታደሮች ከረፋድ ጀምሮ የፈጸሙት የሞርተር ጥቃት አሁንም አልቆመም የሚሉት ነዋሪዎቹ በርካታ ሀብት ንብረት ወድሟልም ሲሉ ገልጸዋል። በሌላኛው መረጃችን የክልሉ ርዕሰ መስተዳደር የጭንቅ ቀን ደራሽ የመከራ ቀን አሻጋሪ ሙሴዎቻችን ሲሉ የሚጠሯቸው የአድማ ብተና አባላት እየተናዱ ወደ ፋኖ መፍለሳቸውን ቀጥለዋል። ከሰሞኑ ብቻ ከ280 በላይ የአድማ
ብተናና የምንሻ አባላት ከነሙሉ ትጥቃቸው የፋኖ ኃይሎችን የተቀላቀሉ ሲሆን ከነዚህ መካከል በአድማ ብተና ተቋም ውስጥ በከፍተኛ አመራርነት ሲያገለግሉ የነበሩ እንደሚገኙበትም ለማረጋገጥ ተችሏል። የአድማ ብተና አባላቱ የሆድድ ተላላኪ ለሆነው የባዲን ቡድን በማገልገላቸው ተጸጽተው የበደልነውን ህዝብ እንክሳለን ሲሉ ቃል ገብተዋል። አማራ ባንድ ሲቆም ነው የተደቀነበትን አደጋ ሊመክት የሚችለው የሚሉት የአድማ ብተና ምንሻ አባላቱ ስለሆነም በአፋጣኝ ፋኖን ተቀላቀሉ ሲሉ ለባዲን እያገለገሉ ለሚገኙ የቀድሞ ጓዶቻቸው ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የህዝብ ግንኙነት መምሪያ እንዳስታወቀው በዚህ ሳምንት ውስጥ ያጋዙ ኃይል እየፈረሰ ወደ ፋኖ የሚቀላቀለው ኃይል በከፍተኛ ደረጃ ጨምሯል ብሏል። በዚህም አንድ ሳምንት ውስጥ 279 የብልጽግናው ኃይል ፈርሶ እስከ ትጥቁ ወደ ፋኖ ተቀላቅሏል። ወደ አንደኛ ክፍለ ጦር 33 ሁለተኛ ክፍለ ጦር 6 ሶስተኛ ክፍለ ጦር 35 አራተኛ ክፍለ ጦር 87 አምስተኛ ክፍለ ጦር 77 ሰባተኛ ክፍለ ጦር 15 8ኛ ክፍለ ጦር 20 እና 9ኛ ክፍለ ጦር 6 በአጠቃላይ 279 ያጋዙ ምንሻ አድማ ብተናና መከላከያ ኃይል ወደ ፋኖ እስከ ትጥቁ በመግባት ፋኖን በሰው ኃይልና በትጥቅ እያጠናከረ ይገኛልም ብሏል። አገዛዙ ይህን የሰራዊቱን መፍረስ ለመሸፋፈን ተልኮ ሰጥቶ አስገብቷቸው የነበሩ ታጣቂዎቹን የሰላም አማራጭን ተቀብለው ወደ መንግስት እየገቡ ነው የሚል ፕሮፓጋንዳ በልሳኖቹ በኩል እያስተጋባም ቀጥሏል። በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት በኢትዮጵያ የአሜሪካ አምባሳደር ትላንት ያወጡትን መግለጫ አስመልክቶ ዛሬ በወጣው መግለጫ በአማራ ላይ እየተፈጸመ ያለውን ጭፍጨፋ ዓለም አቀፉ ማህበረሰብ ልዩ ትኩረት እንዲሰጠው ጠይቋል። በመግለጫው አምባሳደር ማሲንጋ የኢትዮጵያ መንግስት የራሱን ዜጎች በድሮን እያጠቃ ነው በሚል አውጥቶት በነበረው መግለጫ ላይ ማስተካከያ በማድረግ ጉዳዩን ለማድበስበስ መሞከሩ ትክክል እንዳልሆነና ያለውን እውነት የሚገልጸው የመጀመሪያው መግለጫ ነው ብሏል። ኤምባሲው ፋኖ ወደ ተጨባጭ ነገር እንዲመጣ እና ለሰላም ቅድሚያ እንዲሰጥ መጠየቁን አስመልክቶ አፏድ እኔ በሚጨበጥ ማኒፌስቶ የምመራ ድርጅት እንደሆንኩ እና በኢትዮጵያ ያለውን ዘር ተኮር የጥላቻ ፖለቲካ ለማስተካከል እየታገለ ያለ ድርጅት መሆኔን ከዚህ በፊት ከዓለም አቀፍ ማህበረሰቡ ተወካዮች ጋር ተገናኝቶ መወያየቱን በማንሳት በተጨባጭ ነገር ላይ ተመርኩዞ እየታገለ ያለ ድርጅት መሆኑን ለማንሳት ሞክሯል። እየተፈጸመ ያለውን ዘር ተኮር ጭፍጨፋ ገለልተኛ ማጣራት እንዲደረግበትና ተገቢውን ትኩረት እንዲሰጠው አዲሱ የአሜሪካ አስተዳደር እየተፈጸመ ስላለው የዘር ማጥፋት ወንጀል ተገቢውን ትኩረት በመስጠት አፋጣኝ እርምጃ እንዲወስድ የጠየቀው አፏድ ከዓለም አቀፉ ማህበረሰብ ጋር በትብብር ለመስራት ፈቃደኛ መሆኑን እና ከ50 ዓመት በላይ የዘለቀው የጥላቻ ቅስቀሳ ልባት እንዲያገኝ ከፍተኛ ፍላጎት ያለው መሆኑን አስታውቋል። በሌላኛው መረጃችን ብልጽግና ባንድ ወረዳ ያከፋፈለው የበቆሎ ዘር 90% በመቶ መብቀል የማይችል መሆኑን አርሶ አደሮች ገልጸዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ በተቆጣጠራቸው ቀጠናዎች ለአርሶ አደሮች የተከፋፈለው የምርጥ ዘር መብቀል አለመቻሉና እንደገና ለመዝራት ደግመው እያረሱ እንደሚገኙ አርሶ አደሮች ገልጸዋል። የብልጽግና መንግስት ሁሉን አቀፍ የሆነ የጥፋት መረቡን በአማራ ህዝብ ላይ ዘርግቶ ያፈናቅላል፣ ይገላል፣ ይዘርፋል። ይህም አልበቃው ብሎ የዘራው እንዳይበቅል በጥይት ከሚገለው በተጨማሪ በረሃብ አለንጋ ለመቅጣት መብቀል የማይችል ዘር ለሰዴ ወረዳ አርሶ አደሮች በመስጠት የጥላቻ ልኩን አሳይቷል ሲሉ አርሶ አደሮቹ ስሜታቸውን ገልጸዋል። የዘሩት አዝመራ ሙሉ በሙሉ የከሰረባቸው አርሶ አደሮች ለምን የሰጣችሁን አካል ወይም ግብርናን መጠየቅ አልቻላችሁም ተብለው ሲጠየቁ መጠየቁን ጠይቀናል በማለት ነገር ግን ምላሽ ከመስጠት ይልቅ እንግልት፣ ዛቻ፣ እስራትና ማስፈራሪያ እየተፈጸመባቸው እንደሆነ ተናግረዋል። የብልጽግና ቡድን ህዝቡን ሰብስቦ በቆሎ እንዳትዘሩ የሚል ማስጠንቀቂያ አዘል መልእክት አስተላልፎ ማህበረሰቡ ደግሞ ዘርተን መንቀል ትችላላችሁ እንጂ መዝራታችንን አናቆም የሚል እንቢተኝነት ስላሳያቸው ለመበቀል ያደረጉት ድርጊት ነው ሲሉ አርሶ አደሮች ተናግረዋል። አገዛዙ ይህን ያክል የወረደ ነውር እየፈጸመ ነው ሲሉም አርሶ አደሮቹ ያለውን ሁናቴ አብራርተዋል።